ያደረገው ኮምፕሊትሊ ሮንግ ነው። እኔ ያየሁት አንድ ልጅ ነው ፎቶ አድርጎ ሲናገር ያየሁት ገስት ላይ ሰዎች አስገብቶ ማለት ነው። እኔና እናንተ ያ የተናገረውም ሰው እሷ መጥፎ የተናገሩት ሌሊቱ ምን ደርሶባቸው እንደሚያድሩ ያውቁታል? ማንም አያውቅም። ችግር የሰው ልጅ ፈልጎ ነው ችግር ውስጥ የሚወድቀው። ከዛ ትናንት ላይቭ ላይ ገባሁን ታሳጥርልህ ተናገርኩኝ። የተወሰነ የገንዘብ ማሰባሰብ አደረግን። የገባሁት ድክም ብሎኝ ናስር አላህ ያውቀዋል ሱብሓነሁ ወተዓላ ድክም ብሎኝ የእሷ ነገር ግን በዛ መልኩ ሲነሳ ሳይ ይሄ ለኮኪ የሚገባ አይደለም። እንኳን ለኮኪ በአላህ ሱብሓነሁ ወተዓላ ያላመነ ሰው ጭንቅ ላይ ነው ችግር ላይ ነው ከተባለ ወይ ትረዳለህ፣ ካልቻልክ ደግሞ ዝም ትላለህ። መናዒን ሊልኸይር ብሎ ቁርአን ላይ ተናግሯል አላህ ሱብሓነሁ ወተዓላ ኸይር ሲሰራ የሚከለክሉ ብሎ ማለት ነው። ኦኬ እሷ አንተ እኮ እርዳታ ሲወጣ ነው የሚሰጠው ነው አይደለም ናስር? አቅም ያለው ሰው የሚችል ሰው ለአላህ ብሎ ነው አንድ ሰው የሚሰጠው አይደለም? ማንም ሰው እኮ ተርፎት የሚሰጥ የለም ናስር። ሁሉም ሰው ግን ለእህቴ ብሎ የሚችል ሰው የሚረዳ ለምን ወጣች? ለምን ጠየቀች? ካለው ላይ ለምን ለአላህ ብሎ እቺ እህታችን የሆነ ነገር ብትሆን እንደዚህ ኸይር ስራ ላይ እንኳን የምናቃት እንደው ምንም ኸይር ስራ ላይ የማይታወቅ እንኳን ቢሆን ሰትሩት አይደለም የተባለው? አላህ ይወዳል ሱብሓነሁ ወተዓላ። እኔ በዚያ ዝኜ ማታ ገባሁኝ የተወሰነ አሰባሰብን። ዛሬ ከኢሻ በኋላ በኢዝን ረበል ዓለሚን እንገናኛለን ብዬ አብሽሪ መናገር ያለብኝን ተናግሬ በዚህ ዘጋ ነው። እነማን ናቸው ምንድናቸው አላህ በሚያውቀው ሱብሓነሁ ወተዓላ። ሁለት ቪዲዮ እኔ ደረሰኝ። እሱንም በጣም ቀልቤ ተነካ እንደሷ እንዳለችው ማለት ነው። ምክንያቱም ዲናችን የረሕመት ዲን ነው። ማንም ሰው ቸገረኝ ካለ እንደው ጠያቂ ከበዛ ምን እናርግ እኮ ብለዋቸው ረሱልና አለይሂ ሰላቱ ሰላም ሲጠይቋቸው ምን አሉ? ቀልባችሁ ላዘነው ስጡ አሉ። ከልክሉ ብለዋል። ስለዚህ አሁንም የመጨረሻ ማጠናቀቂያ የማደርገው ናስሮ እኔ ጋር ያለው አጠቃላይ እኔ ማቃቸው ነገሮች እነዚህ ናቸው። ይሄን ጉዳይ አውቃለሁኝ። የዛሬ ዓመት ነው ማቀው እንዳይወጣ ስለፈለገች ነው እስካሁን የቆየው። አሁን ግን ነገሮች በሙሉ ሁሉም ሶሉሽን እየተደረገ የእሷ ሁኔታ ቤተሰቧን እኮ ቀብራለች። እዛ ብዙ እህቶች ወንድሞች ቀብረዋል። ችግር ላይ ያሉትን በሙሉ አላህ ነጃ ያወጣቸው። ሁሉንም እህቶቻችን ወንድሞቻችንን ሰው ሁሉ ችግር ላይ ነው ተብሎ ግን አትርዱ የሚል የለም በሸሪዓችን። እህታችን ናት፣ ከጎኗ እንቆማለን በምንችለው ነገር። ይሄንንም ቢኢዝን ረበል ዓለሚን አላህን ይዘን እንወጣዋለን። ማንንም ከሌ ብለን የምንወቅሰው ነገር የለም። እኛ ማድረግ ያለብን እናረጋለን። ኢንሻአላህ አመሰግናለሁ። ኢንሻአላህ እሺ፣ ጊዜያችንን ለመጠቀም አንደኛ የኮኪ ጉዳይ የወረቀት ጉዳይ ነው። እንደምታውቀው ግልጽ የሆነ ነገር ነው። ባይዘው ምንም የተሸፋፈነ ነገር አይደለም። የወረቀት ጉዳይ ብቻ አይደለም ናስርዬ፣ ወረቀት ብቻ አይደለም ኮኪዬ። እኛ የምናውቀው ሌላም ችግር አለ። ሌላም ነግራኛለች። ያው ሚዲያ ላይ የምትናገሩና ማትናገሩ ነገር ናስርዬ እኔ ይሄን የምለው